ባለፉት ጥቂት ወራት ውስጥ ካሜራ ላይ ላስመስል ከምችለው በላይ ህይወቴ ተቀይሯል። ጀርመኒ በብዙ መንገድ ቀይሮኛል እና ለመጀመሪያ ጊዜ ይሄ ቻናል ምን መምሰል እንዳለበት አውቄያለሁ። ከካሜራም የጠፋሁት እንግዲህ ህይወት በጣም ሪል ሆነች። ጥናት የሚባል ነገር አለ። ከተመረኩኝ ከዩኒቨርሲቲ 6 ዓመት ምናምን ይሆነኛል እና የተውኩት የረሳሁትን አይነት አኗኗርን እንደ አዲስ መጀመር መልመድ ነበረብኝ። እንደገና አዲስ ኢንቫይሮንመንት ውስጥ ነው፣ አዲስ ሰዎች ናቸው፣ ማላቀው ቦታ ነው፣ ማላቀው ቋንቋ ነው እና እነዚህን ሁሉ ነገሮች ናቪጌት ማድረግ እኔን በጣም ቀይሮኛል። ብሩክ በ28 ዓመቱ እንደ አዲስ ይጀምራል ብሎ የሚያስብ ሰው አለ ብዬ አላስብም። እኔ ግን አስብ ነበረ። እኔ እውነቱን ለመናገር ከድሮም የሆነ ያህል ዓመታት ራሴን እንደዚህ እየቆየው ሪሴት ማድረግ ወዳለው እስኪ ምን አለ ደግሞ እያልኩ ማለት ነው። ለሚያይኝ ሰው ትንሽ ወጣ ያለ ነገር ነው እየሰራሁ ያለሁት። ጥሩ ህይወት ነበረኝ ኢትዮጵያ፣ ደስ የሚል ህይወት ነበረኝ፣ ጥሩ የሚባል አይነት ህይወት ነበረኝ። እሱን ትቼ ግን እዚህ ምንም የሌለኝ እንደ አዲስ ሆኜ ጀመርኩ ማለት ነው። ራሴን ብቻ ያለኝን ልምድ እውቀቶች ብቻ እና እኔነቴን ብቻ ይዤ መጣሁ ማለት ነው። እና እሱ ቀላል አይደለም። እነዚህን ነገሮች እንደገና ብቸኝነትም ደግሞ የሚባል ነገር አለ። ስለዚህ መጥፋት ነበረብኝ ማለት ነው። ዝም ብዬ ቪዲዮ ለመስራት ያህል ብቻ ለመስራት አልፈለኩም። ወደ ምን አቅጣጫ እንደሚሄድ ቻናሉ ለማወቅ እኔ ራሱ ወዴት እየሄድኩ እንደሆነ ማወቅ ነበረብኝ። አሁን አውቄያለሁ። አሁን ስላወቅኩኝ ደግሞ በቻናሌ መጥቼ ከእናንተ ጋርም አብሬ ልጓዝ ነው ማለት ነው። ስለዚህ ይሄ ቻናል ለማን ነው ብላችሁ ከጠየቃችሁኝ መሀል ላይ ላለን ሰዎች ነው። የሆነ ፕሮሰስ መሀል ላለን ሰዎች የሆነ አዲስ ነገር እየገነባን ሊሆን ይችላል። ህይወታችንን ወደ ሌላ አቅጣጫ ወደማናውቀው ቦታ እየመራ ነው ሊሆን ይችላል እና አብረን እንግዲህ ባለንበት ቦታ ሆነን የማይታወቀውን ቦታ ናቪጌት እናደርጋለን አብረን ማለት ነው። ይሄ ቻናል ለእናንተ ነው፣ ለእኔም ስለሆነ ማለት ነው። እኔ ብሆን ምን መስማት ፈልጋለሁ የሚል ሀሳብ ስለነበረኝ ከዛ አኳያ እኔ ብሆን የምሰማውን ነገር ነው መቅረጽ የምፈልገው ማለት ነው። እንደዚህ አይነት ሰዎች ከሆናችሁ አዲስ ነገር እየሰራችሁ ከሆነ ወይ ወደ ህይወት ወደ ሌላ መንገድ እየመራቻችሁ ከሆነ ፈልጋችሁ ቢሆን ሳትፈልጉ ይሄ ቻናል ለእናንተ ነው። ስለዚህ በዚህ ቻናል ላይ ንብ ገባች። በዚህ ቻናል ላይ ምንም ጥያቄ የለውም። እንዴት እዚህ እንደመጣውም አካፍላችኋለሁ በጥልቀት ካስፈለገ። ያው በትምህርት ነው የመጣሁት ሳይበር ሴኩሪቲ ላይ እንዲሁም አርቲፊሻል ኢንተለጀንስ ላይ ያሉትንም ነገሮች ከራሴ እይታ አኳያ ነግራችኋለሁ። አሁን ላይ እንዴት እንደምጠቀመው አሳያችኋለሁ። በአጠቃላይ የምንፈልገውን ነገር ለማግኘት ምን አይነት ዲሲፕሊን ያስፈልገናል፣ ምን አይነት ምልከታ ያስፈልገናል፣ ኢቭን ለዓለም ያለን አስተያየት እይታ እነሱም ከግምት ውስጥ መግባት ስላለባቸው ማለት ነው። ምን አይነት ሰው ሆነን ነው እየቀረብን ያለ ነው ዓለም ላይ? እኛ ራሳችንንስ እንዴት ነው የምናየው?
የሚሉትን እቺንም ነደፈችኝ ዛሬ። አያችኋት? ጥሩ እንትን ነች፣ ጥሩ ምልክት ነች። እየባረከችልን ነው እንግዲህ ቪዲዮአችንን። እና አሁን ፀሐይ ሆኖ እንዴት ነው እንደዚህ ሹራብ የሚለብሰው ካላችሁ፣ አሁን ፀሐይ አለ ግን ብርድ ነው፣ ትንሽ ቀዝቀዝ ይላል። እና አሁን እንደውም አውልቀዋለሁ፣ አክቹዋሊ አይበርድም በእውነቱ። እና እሱንም ነገሮች በአጠቃላይ ኢቭን ሼር እናደርጋለን ማለት ነው። ለማንኛውም ይሄንን ካወቅን በቂ ነው ብዬ አምናለሁ። ያ እንግዲህ ይሄ ለእኔ አዲስ ምዕራፍ ነው። አዲሱን ምዕራፍ ጀምሬዋለሁ። ከዚህ በኋላ ከኔ እኩል ነው እናንተ የምታዩት ወደ ምን አቅጣጫ ነው የሚሄደው የሚለው። ቋንቋ ገና እየተማርኩ ነው፣ ብዙም አይደለሁም። ich lerne Deutsch, ja. mein Deutsch ist bisschen besser, ja. እያልን እንዲህ እያልን እንለምዳለን። ምንም ችግር የለውም። እና ለእናንተም ደግሞ ባላችሁበት የሚያስፈልጋችሁን ፑሽ ይሰጣችኋል ብዬ አስባለሁ። እንግዲህ ከዚህ ካለን ህይወትና ትምህርት ጋር እኩል እያስኬድን ቪዲዮዎቹን ለመልቀቅም እንሞክራለን ማለት ነው። ይመቻችሁ።